መንፈስ ቅዱስ ከኢየሱስ ክርስቶስ ውጪ ነግሮኛ አያውቅም። ሁሉን እግዚአብሔር የጨረሰው በክርስቶስ ነው። ሌላ የማናችንንም ሥራ አይቀበልም። በክርስቶስ ነው ሁሉ ነገር ያለቀው። እና እኔ አለቅሳለሁ። እኔ ስለ ራሴ ካወራው የተረገምኩ ነኝ ማለት ነው። በክርስቶስ እግዚአብሔር ደስ ተሰኝቷል። እና መንፈስ ቅዱስ ይሄንን ነው የሚያወራው። ይሄንን ካልኩኝ ሰዎች በጥንቃቄ እንዲሰሙኝ የምፈልገው መንፈስ ቅዱስ ብቻ ነው ቤተክርስቲያንን ሊሰራ የሚችለው። ያለ መንፈስ ቅዱስ ማንም ቤተክርስቲያንን መስራት አይችልም። መንፈስ ቅዱስን ያስወጣለታ ድርጅት ነው የሚሆነው። በቃ መንፈስ ቅዱስ ቸርች አይደለም። በጣም መጠንቀቅ ያለብን ሐሰተኛው ራሱን የብርሃን መልአክ እስከሚቀይር አርጎ እስከሚቀይር ድረስ የሚሰራው አንዱ የቤተክርስቲያንን መልክ ማጥፋት ነው። ከዛ ድርጅት